በክሪፕቶ ማይኒንግ ትላልቅ ኩባንያዎች ጋር ስራ ጀምሯል። በጥቂት ዓመታት ከፍተኛ ትርፋማ እንደሚሆን ይጠበቃል። ኢትዮጵያ ላለፉት ምናምን ዓመታት ወርቅ ቆፍራ አፈር ነው የምትሸጠው። ለመጀመሪያ ጊዜ የወርቅ ሪፋይነሪ ኢአይኤች ለኢትዮጵያ እየገነባ ነው። በጥቂት ወራት ውስጥ እንደሚጨርስ ተስፋ ይደረጋል። ይሄ በጣም ብዙ ሀብት ያስቀራል፣ ያመጣል። ይሄ ብቻ አይደለም። እስከ ዛሬ ድረስ ኢትዮጵያ ገንዘቧን የገንዘብ ኖቷን ፕሪንት የምታደርገው የተለያየ ሀገር በመሄድ ነው። ይሄ አደገኛ ነገር ነው። እነዚህ ሀገራት ለኛም ለሌላውም የመስጠት የሞራል እንጂ ምንም የምንቆጣጠርበት መንገድ የለም። ያንን ስትራቴጂክ ካፓሲቲ ኢአይኤች እየፈጠረ ነው። እንደዚህ ያሉ ብዙም የማይነገሩ ቁልፍ ስትራቴጂክ አቅሞች ይገነባል። ከዚህ በተጨማሪ ኢንፍራስትራክቸር ኢንቨስትመንት ላይ የኤርፖርቱን ጨምሮ ለትውልድ የሚሻገሩ ተቋማት እና ኢንቨስትመንቶች ያካሂዳል። የመጨረሻው መቋጫ ኢአይኤች ማለት ዛሬ የሚሰራ ዛሬ የሚያተርፍ ለልጆቻችን የምናስቀምጠው ወረት ማለት ነው።